ሰላም ጤና ይስጥልን የኪዩ ኒውስ ቤተሰቦች። በመካከለኛው ምስራቅ እየተቀጣጠለ ያለው የጦርነት እሳት አቅጣጫውን እየቀየረ ይገኛል። አሁን በደረሰን አስቸኳይ መረጃ ኢራን በአውሮፓ ህብረት ላይ እጅግ ከባድ ውንጀላ ሰንዝራለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ በሰጡት መግለጫ የአውሮፓ ህብረት እያሳየ ያለው ዝምታና እርምጃ ለመውሰድ እስራኤልን ይበልጥ እያደፋፈራት ነው ብለዋል። ቃል አቀባዩ አክለውም ይህ የአውሮፓ ህብረት ዳተኝነት እስራኤል በሊባኖስ ላይ የፈጸመችውን አይነት መጠነ ሰፊና አስፈሪ ወታደራዊ ጥቃት በመላው መካከለኛው ምስራቅ እንድትደግመው መንገድ እየከፈተላት ነው ሲሉ በጽኑ አስጠንቅቀዋል። እስማኤል ባቃይ እንዳሉት አሁን ቀጠናውን እያናወጠ ያለው የጦርነት እሳት በአንድ ሀገር ወይም በአንድ አካባቢ ብቻ ተወስኖ የሚቀር አይደለም ብለዋል። እሳቱ መላውን መካከለኛ ምስራቅ የማዳረስ አቅም አለው። ስለዚህም ይህ አደጋ እያንዳንዱን ዓለም አቀፍ አካል ሊያሳስበውና ሊያስጨንቀው ይገባል ሲሉ ጥሪ አቅርበዋል። በእስራኤል በሊባኖስ ሂዝቦላና በጋዛ ሐማስ መካከል ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የቴህራን ባለስልጣናት የምዕራባውያንን ዲፕሎማሲያዊ አካሄድ በከባድ ሁኔታ እየተቃወሙት ይገኛሉ። በተለይ አውሮፓ በእስራኤል ላይ ጠንከር ያለ ማዕቀብ ወይም ጫና ካለማድረጓ ቀውሱን ወደማይመለስበት ደረጃ ያደርሷል የሚል ስጋት አለ። የተከበራችሁ የኪዩ ኒውስ ተከታታዮች የአውሮፓ ህብረት በጉዳይ ላይ የሚኖረው ቀጣይ ምላሽ ምን ሊሆን ይችላል? በእርግጥስ የኢራን ስጋት እውን ይሆናልን? የእናንተስ አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ላይክ ማድረጋችሁንና አዳዲስ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ሰላም